ቅዳሜ አመሻሽ ላይ የተጀመረው ተኩስ እሁድ ሙሉ ቀን ወደ ከባድ ፍልሚያ ሲቀየር የአንገርጉተን ከተማ መግቢያ ኬላዎች የጦር ሜዳ ሆነዋል። የመንግስት የጸጥታ አካላት ከፍተኛ መስዋዕትነት ከፍለው ከተማዋን ቢቆጣጠሩም ነዋሪዎች ግን አሁንም ፍርሃት ውስጥ ናቸው። ታጣቂዎቹ ይመለሳሉ በሚል ስጋት ከተማቸውን ጥለው የሚሸሹ ነዋሪዎች በሺዎች የሚቆጠሩ ናቸው። በምስራቅ ወለጋ አንገርጉተን ከተማ በእርግጥ ምን እየተፈጠረ ነው? መከላከያ ሰራዊት ቢገባም አረግብ ያለው ስጋትና ነዋሪዎችን ወደ ነቀምቴ ያሰደደው አሰቃቂ ውጊያ ዝርዝር መረጃን ይዘንላችሁ ቀርበናል። በቀዳሚነት እናስደምጣችኋለን። ከህዝብ ማጓጓዣ ተገደው ወረዱ። እጃቸው ወደ ኋላ በገመድ ታስረው ጭንቅላታቸው በጥይት ተመቶ አስከሬናቸው ለ3 ሙሉ ቀናት ክፍት ቦታ ላይ ተጥሎ ለአውሬ ተዳረገ። ነገር ግን ዘግናኙ ታሪክ በዚህ ብቻ አላበቃም። አሁን ገዳዮቹ ወደ ሟች ቤተሰቦች ቤት አምርተዋል። ለእርቅ አይደለም። እኛን ከተጠያቂነት ካላዳናችሁና ድርጊቱን ካላስተባበላችሁ ቀጣዮቹ ሟቾች እናንተ ናችሁ የሚል አሰቃቂ የሞት ዛቻ በሟች ቤተሰቦች ላይ እያደረሱ ነው። በአሸጌ ወረዳ የተፈጸመው ይህ አሰቃቂ ድርጊትና በጀርባው ያለው ያልተነገረ እውነት ምንድን ነው? በዝርዝር እንመለከተዋለን። በቢሊዮን ዶላሮች የሚገመት የአሜሪካ ዘመናዊ የአየር መከላከያ ስርዓት በአንዲት ቅጽበት ከጥቅም ውጪ ቢሆንስ? አሜሪካ በመካከለኛው ምስራቅ የገነባችው የማይደፈር የአየር ላይ የብረት አጥር በኢራን አዲስና አስፈሪ ቴክኖሎጂ ክፉኛ አደጋ ላይ ወድቋል። ኢራን በበረራ ላይ እያሉ አቅጣጫቸውን በድንገት በመቀየር የአሜሪካን ራዳሮች የሚያሳብሩና መከላከያዎችን ጥሰው የሚገቡ አውዳሚ ሚሳይሎችን ማበልጸጓን ይፋ አድርጋለች። የቀጠናው የኃይል ሚዛንም በአንዲት ጀንበር ተናግቷል። የዓለምን ትኩረት የሳበውና የፔንታጎን ጄኔራሎችን እንቅልፍ የነሳው ይህ የኢራን አዲስ የሚሳይል ቴክኖሎጂ ምንድን ነው? አሜሪካ ስለዚህ ላልታሰበ ስጋት ምን ምላሽ ይኖራት ይሆን? ሙሉና አስገራሚ ዝርዝሩን ይዘንላችሁ ቀርበናል። እናስደምጣችኋለን። ሰበር ዜና። በኦሮሚያ ክልል ምስራቅ ወለጋ ዞን አንገርጉተን ከተማና በዙሪያው ባሉ ቀበሌያት ባለፈው ሳምንት መጨረሻ የተካሄደው ከባድ ውጊያን ተከትሎ በአካባቢው ከፍተኛ የደህንነት ስጋት መንገሱ ተገለጸ። የአካባቢው ነዋሪዎችና የዓይን እማኞች እንደገለጹት አማጺ ታጣቂዎች ከተማዋን በቁጥጥር ስር ለማዋል ባደረጉት ሙከራ ከመንግስት የጸጥታ አካላት ጋር በከፈቱት ከባድ ፍልሚያ ሳቢያ በርካታ የጸጥታ አባላት ህይወታቸውን ያጡ ሲሆን በርካታ ነዋሪዎችም ቀያቸውን ጥለው ለመፈናቀል ተገደዋል። እንደ ስፍራው ነዋሪዎች ገለጻ ጥቃቱ የተከፈተው በሳምንቱ መጨረሻ ቅዳሜ አመሻሽ ከ10 እስከ 11 ሰዓት አካባቢ ነበረ። በዕለቱ የጀመረው ከፍተኛ ውጥረት በእሁድ ዕለትም ቀጥሎ በከተማዋ መግቢያ ኬላዎች ላይ ከባድ የተኩስ ልውውጥ ሲካሄድ ውሏል። አማጺ ታጣቂዎች ከተማዋን አቋርጦ በመግባት በቁጥጥር ስር ለማዋል ጥረት ቢያደርጉም በስፍራው የነበሩት የመንግስት የጸጥታ አካላት ጠንካራ መከላከል ምክንያት ሳይሳካላቸው ቀርቷል። ፍልሚያው እሁድ ሙሉ ቀን እስከ ምሽት ድረስ የቀጠለ ሲሆን ሁለቱም ወገኖች በከፍተኛ ደረጃ የመሳሪያ ተኩስ ሲለዋወጡ እንደነበረ ተገልጿል። በተካሄደው ከባድ ፍልሚያ የመንግስት የጸጥታ አካላት ከተማዋን ለመጠበቅ ሲሉ ከፍተኛ መስዋዕትነት ከፍለዋል። የዓይን እማኞች እንዳረጋገጡት በቅዳሜው ውጊያ ብቻ 6 የጸጥታ አባላት የተገደሉ ሲሆን እሁድ ዕለት ደግሞ ተጨማሪ 7 አባላት ህይወታቸውን አጥተዋል። በጠቅላላው በትንሹ 13 የጸጥታ አስከባሪዎች የተገደሉ ሲሆን ሌሎች በርካቶች ደግሞ የመቁሰል አደጋ ደርሶባቸዋል። በውጊያው ህይወታቸውን ያጡ የጸጥታ አካላት ስርዓተ ቀብር በማክሰኞ ዕለት የተፈጸመ ሲሆን አካባቢው በዕለተ ረቡዕ ወደ አንጻራዊ ሰላም መመለሱ ተጠቁሟል። በከተማዋ እስካሁን በሲቪል ዜጎች ላይ የተፈጸመ ቀጥተኛ አካላዊ ጥቃት ባይኖርም ህዝቡ ተኩስ ሲከፈት አስቀድሞ ወደ ከተማ በመሸሹ ህይወቱን ማትረፍ ችሏል። ከዚህ ቀደም ከደለታ፣ ከበከኒሳ፣ ከወረቦና ከቱሉ ሌንጫ ቀበሌያት ተፈናቅለው በአንገርጉተን ከተማ ተጠልለው የነበሩ ዜጎች አዲሱ የጸጥታ ስጋትን ተከትሎ ዳግም ለመፈናቀል ተገደዋል። ነዋሪዎቹ ንብረታቸውን በመያዝ ወደ ወረዳዋ ዋና ከተማ አያናና ወደ ዞኑ መዲና ነቀምቴ በመሰደድ ላይ ይገኛሉ። በዕለተ ረቡዕ ብቻ በርካታ ህጻናትና እናቶችን የጫኑ 5 ሙሉ የህዝብ ማመላለሻ ተሽከርካሪዎች ከተማዋን ለቀው መውጣታቸው ታውቋል። የሀገር መከላከያ ሰራዊት በዕለተ ረቡዕ ስፍራው በመግባት መንገዶችን በቁጥጥር ስር መዋላቸው ቢገለጽም ታጣቂዎቹ ከተማዋን ለመያዝ ዳግም ይዝታሉ የሚለው ስጋት ነዋሪዎቹን ከአካባቢው እያስወጣ ይገኛል። በምስራቅ ወለጋ በተለይም በጊዳ አያናና ኪረሙ ወረዳዎች ከቅርብ ጊዜያት ወዲህ በተደጋጋሚ የሚከሰቱ አለመረጋጋቶች የበርካታ ሰላማዊ ዜጎችን ህይወት ማለፉ ይታወሳል። ከአንድ ወር በፊት ገደማ በአቅራቢያው በሚገኘው የአእምሮ ወረዳ አገምሳ ከተማ ውስጥ ታጣቂዎች በመግባት ከፍተኛ ጉዳት ማድረሳቸው የሚታወስ ነው።
በማዕከላዊ ኢትዮጵያ ክልል በጉራጌ ዞን አሸጌ ወረዳ ከተሳፈሩበት የህዝብ ማጓጓዣ መኪና ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ የተገደሉ የሶስት ወጣቶች ቤተሰቦች ድርጊቱን እንዲያስተባብሉ ከፍተኛ ጫናና ማስፈራሪያ እየደረሰባቸው መሆኑ ተገለጸ። ተመስገን ጌታቸው፣ ይታገሱ አሰገደውና ግዛው ግርማዬ የተባሉ እነዚህ ሶስት የአማራ ክልል ተወላጆች ከተገደሉ በኋላ በይፋ ከተዘገበው ዘግናኝ ድርጊት ባሻገር አሁን ደግሞ ገዳዮቹ ጥፋታቸውን ለመሸፈን ሌላ የኃይልና የመደለያ መንገድ መያዛቸውን የአካባቢው ነዋሪዎችን ቁጣ ይበልጥ አባብሶታል። አካባቢውንና ድርጊቱን በቅርበት የሚያውቁ የመንግስት የመረጃ ምንጭ እንዳስታወቁት የሟች ቤተሰቦችን በአካባቢው ሽምግልና፣ በገንዘብ ስጦታ እንዲሁም በነፃ መሬት ክፍያ ለማባበል ጥረት በማድረግ ላይ ይገኛሉ። ይሁን እንጂ ይህ ጥረታቸው ካልሰራ በሚል ቤተሰቦቹ ጥፋተኞቹ በሕግ እንዲጠየቁ ጥያቄ ካቀረቡ ወይንም መረጃ ከሰጡ በህይወት የመኖር እድላቸው አነስተኛ እንደሚሆን ቀጥተኛ የሞት ዛቻ እየደረሰባቸው እንደሆነ ታውቋል። ምንጮች አክለውም እንደገለጹት ለቤተሰቦቹ የሞቱበትን ምክንያት አናውቅም፣ መንግስት አልገደላቸውም በሉ፣ አሊያ ግን እኛ ከታሰርን እናንተ ትሞታላችሁ የሚል ከባድ ማስፈራሪያ እየደረሰባቸው ይገኛል። ይህ ሁኔታ በቤተሰቦቹ ላይ ከፍተኛ የስነ ልቦናና የደህንነት ስጋት የደቀነ በመሆኑ ሚዲያዎች ከሟች ቤተሰቦች ጋር ቀጥተኛ ግንኙነት ለማድረግ ያደረጉት ሙከራ እስካሁን ሊሳካ አልቻለም። ቀደም ሲል በወጡ መረጃዎች እንደተመለከተው እነዚህ ንጹሃን ወጣቶች ከተሳፈሩበት የህዝብ ማጓጓዣ መኪና በግድ እንዲወርዱ ከተደረገ በኋላ እጃቸው ወደ ኋላ በገመድ በማሰር አሰቃቂ እንግልት ተፈጽሞባቸዋል። በመጨረሻም ጭንቅላታቸው በጥይት በመምታት በግፍ የተረሸኑ ሲሆን ገዳዮቹ አስከሬኖቹን ወደሚኖሩበት ቀዬ ዳኖ ቀበሌ ወስደው በመጣል ማንም ሰው አስከሬኑን እንዳያነሳና እንዳይቀብር ጥብቅ ክልከላን ጥለው እንደነበረ የአካባቢው ነዋሪዎች ይገልጻሉ። በዚህ ምክንያት የሟች አስከሬን እጃቸው እንደታሰረ ለሶስት ሙሉ ቀናት ክፍት ቦታ ላይ ተጥሎ ለአውሬና ለፀሐይ እንዲጋለጥ ተደርጓል። አስከሬኖቹ በተለይም በጭንቅላታቸው አካባቢ በተመቱት የጥይት ምት ምክንያት ሙሉ በሙሉ በመጎዳታቸው ገጻቸውን ለመለየት እጅግ የሚያስቸግር ሁኔታ ላይ እንደነበረ ተጠቅሷል። ድርጊቱን ሲፈጸም ዝም ብሎ መመልከት ሕሊናዬ አልፈቀደውም ያሉ የመንግስት የመረጃ ምንጭ ድርጊቱ ወንጀሉን ለመሸፈን በሚደረግ ተጨማሪ ጥረቶች ይበልጥ እየተወሳሰበ መምጣቱን ያመለክታሉ። በሌላ በኩል የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ይህንን የተሰራጨውን መረጃ በተመለከተ በዛሬው ዕለት መግለጫ ሰጥቷል። የቢሮ ኃላፊ አቶ ተመስገን ካሳ በሰጡት ጋዜጣዊ መግለጫ በጉራጌ ዞን አሸጌ ወረዳ ዋልጋና ዳርጌ አካባቢ ከተለያዩ ጽንፈኛ ቡድኖች ጋራ በመቀናጀት ጫካ የገቡና ራሳቸውን ፋኖ እያሉ የሚጠሩ አካላት መኖራቸውን አስታውቋል። ኃላፊው አክሎም እነዚህ ቡድኖች በኦሮምኛ በከምባተኛና በሌሎች ቋንቋ ተናጋሪዎች ላይ ብሔር ተኮር ጥቃት ሲፈጽሙ እንደነበረ ገልጸው መንግስት ከህብረተሰቡ ጋር በመወያየት የሰላም አማራጭ አቅርቦ እንደነበረ ገልጸዋል። የሰላም አማራጩን አንቀበልም ባሉና በግድያ ላይ በተማሩት ላይ ግን ህግን የማስከበር እርምጃ መወሰዱን ቢሮ አረጋግጧል። በተጨማሪም በሐሰተኛ ሚዲያዎች የሚሰራጨው መረጃ የክልሉን መልካም ገጽታ ለማበላሸት ያለመ ነው ብለዋል። ሆኖም የክልሉ የጸጥታ ቢሮ ኃላፊ እነዚህን ነጥቦች ያንሱ እንጂ ስለሶስቱ ወጣቶች መገደልም ሆነ በቤተሰቦቻቸው ላይ እየደረሰ ስላለው ስጋትና ማስፈራሪያ ቀጥተኛ ማስተባበያ ከመስጠት ተቆጥበዋል። ይህም በጉዳዩ ላይ የሚነሱ ጥያቄዎችን ይበልጥ ያወሳሰበው ሲሆን በአካባቢው የሚገኙ ንጹሃን ዜጎች ደህንነትና የህግ የበላይነት መከበር አሁንም አሳሳቢነቱ እንደቀጠለ ነው። ኢራን በመካከለኛው ምስራቅ በሚገኝ የአሜሪካ ወታደራዊ ስፍራዎችና የደህንነት ተቋማት ላይ የምታደርሰውን የኢላማ ምት የበለጠ አስፈሪና አደገኛ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ ማዋላን በይፋ ገልጻለች። ይህ አዲስ ወታደራዊ ስኬት አገሪቱ ያላትን የባለስቲክ ሚሳኤል አቅም ወደ ላቀ ደረጃ ያሸጋገረ መሆኑን በርካታ ወታደራዊ ተንታኞች በማረጋገጥ ላይ ይገኛሉ። በተለይም አሁን ኢራን ይፋ ያደረገቻቸው አዲሶቹ ሚሳኤሎች ወደ ተተኮሱበት ኢላማ እየበረሩ ሳሉ በከፍተኛ ፍጥነት በድንገት የአየር ላይ አቅጣጫ ለውጥ ማድረግ የሚያስችላቸው ነው። ይህ የቴክኖሎጂ ምጥቀት ሚሳኤሎቹ በበረራ ላይ እያሉ ሊተነበይ የማይችል እንቅስቃሴ እንዲያደርጉ በማስቻል የአሜሪካንን ዘመናዊና እጅግ ውድ የሆኑ የአየር መከላከያ ስርዓቶችን በቀላሉ ጥሰው እንዲገቡና ድንገተኛ አደጋ እንዲያደርሱ ከፍተኛ እድል ሰጥቷቸዋል። እንደሚታወቀው አሜሪካ በመካከለኛው ምስራቅ ለሚገኙ አጋሮቿና ለራሷ ወታደራዊ የጦር ሰፈሮች ጥበቃ ሲባል እጅግ ዘመናዊ የሆኑ የጸረ ሚሳኤል መከላከያ ስርዓቶችን ዘርግታ ትገኛለች። ይሁን እንጂ የኢራን አዲሱ ሚሳኤል እነዚህን ዘመናዊ
ወታደራዊ መከላከያዎች የማምለጥ አቅም እንዳለው በስፋት እየተነገረ ይገኛል። መደበኛው የባለስቲክ ሚሳኤል አንዴ ከተተኮሰ በኋላ የሚጓዝበትን ምህዋር በቀላሉ አስልቶ በማወቅ አየር ላይ ለማክሸፍ የሚያስችል የዳበረ ቴክኖሎጂ ቢኖርም የኢራን አዲሱ ሚሳኤል ግን ኢላማው ላይ ከመድረሱ በፊት በከፍተኛ ፍጥነት አቅጣጫውን ስለሚቀይር የመከላከያ ስርዓቶቹ ቀድሞ ትክክለኛውን ስሌት እንዳይሰሩና እንዳያከሽፉ ትልቅ እንቅፋት ይፈጥርባቸዋል። ይህ ሁኔታ በአካባቢው ለሚገኙ የአሜሪካ የጦር ሰፈሮችና የጦር መርከቦች ከፍተኛ የደህንነት ስጋት ሆኗል። የጠላት ራዳር ስርዓቶች እነዚህን ሚሳኤሎች ተክተው እርምጃ ለመውሰድ የሚኖራቸው ጊዜ እጅግ ጠባብ በመሆኑ ሊደርስ የሚችለው አደጋ የከፋ ያደርገዋል። ይህ አዲስ የቴክኖሎጂ ምጥቀት አሜሪካ በመካከለኛው ምስራቅ ባሏት ወታደራዊ አቅምና የደህንነት መዋቅር ላይ ትልቅ ስጋትን የደቀነ ሲሆን በቀጣይ በቀጠናው የሚኖረው የኃይል ሚዛንም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ወታደራዊና የፖለቲካ ተንታኞች በብርቱ በማስጠንቀቅ ላይ ይገኛሉ። ኢራን ይህንን ቴክኖሎጂ ይበልጥ ማበልጸጓ በዋሽንግተንና በቴህራን መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችል በስፋት ይገመታል። በተጨማሪም ይህ ክስተት አሜሪካ በአካባቢው ላይ ያላትን የአየር መከላከያ ስልትና የቴክኖሎጂ አቅም እንደገና እንድትመረምርና ፈጣን ማሻሻያዎችን እንድታደርግ የሚያስገድዳት ሆኗል። በቀጠናው ያለው የጦር መሳሪያ ፉክክር አሁን ላይ ወደ ተራቀቀ የቴክኖሎጂ ሽኩቻ የተሸጋገረ ሲሆን የዓለም አቀፉ ማህበረሰብም ይህንን የኢራን እርምጃ በከፍተኛ ትኩረትና ስጋት እየተከታተለው ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።